ሰላም ጤና ይስጥልኝ የተወደዳችሁ የዲቲ ኢንተርቴይንመንት ተከታታዮች እንደምን ሰንብታችኋል? ዲቲ ኪዩዝ ይኸው ጀምሯል። በግራና በቀኝ እንግዶቼን ይዤ ስቱዲዮ የተገኘሁት ፕሮግራሙን አዘጋጅቼ የማቀርብላችሁ ወይንሸት ነጋሽ ከዳይሬክተራችን ሳሙኤል ጋር በጋራ በመሆን ነው። መልካም ቆይታ እንዲሆንላችሁ ከልብ እመኛለሁ። እንግዶቼ እንኳን በደህና መጣችሁ። ከማን ልጀምር? ራሳችሁን አስተዋውቁ። በግራ በቀኝ ታላቅ ታናሽ ፍርድ ወደ እናንተ መጣ። ከእናንተ እሺ እኔ አቤሴሎም ቀረ ይባላለሁ። አቤሴሎም ሰራተኛ ነኝ። የኮንስትራክሽን ባለሙያ ነኝ፣ መሀንዲስ ነኝ። ከሱ በተጨማሪ አንዳንድ ጽሁፎችን አዘጋጃለሁ። ምን አይነት ጽሁፎች? ፊክሽናል የሆኑ ልቦለድ ጽሁፎችን። ደራሲ ነህ ማለት ነው። እንጠብቃለን። እሺ ስሜ ያው ሰለሞን ወይም ናኦድ በመባል የምታወቀው ሁለት ስም ነው። ወይኛው ያው ሁሉም የሚያቀኝ ነው። ናኦድ በሚል ስም ነው የሚያቀኝ። የመታወቂያ ስም ነው ሰለሞን። ሰለሞን የመታወቂያ ስም ነው። እኛ ሶሻል ሚዲያ የምጠቀምበት ስለሆነ ናኦድ። እሺ ድልናኦድ። እሺ የምሰራው በግል እሰራለሁ። ሀበሻ ቢራ እሰራለሁ። ያው ኑሮ እዚሁ አዲስ አበባ ነው። እሺ እሺ እናመሰግናለን። ሰለሞን ልበል ናኦድ? አሁን ግራ ገባኝ። ናኦድ ልበል? እሺ እሺ እኔ ስሜ ዮሐንስ ሀብቱ እባላለሁ። ከዚሁ ከአዲስ አበባ ነው። ስራዬ ንግድ ነው። መርካቶ ውስጥ አንዳንድ ስልኮችን ምናምን እሸጣለሁ። ስክሪን ስልኮች ምናምን፣ ሞባይል አክሰሰሪዎች ሽያጭ ላይ የተሰማራሁት። ስልክ ስንፈልግ አንተ ጋር ነው የምንመጣው። እሺ ንጉስ እባላለሁ። ሞባይል ሜንቴናንስ ነው የምሰራው። ጥገና ነው የምሰራው። ኦልሞስት ያው መርካቶ ውስጥ ነው የምሰራው ማለት ነው። በቃ አንድ ስልክ የተበላሸ ስልክ አለኝ። ችግር የለም። ምን ክፍያለሁ እንደ ስሪቱ እንደ ብልሽቱ እያየን እኔን እንኳን ስፖንሰር ብታደርጉኝ ነው ደስ የሚለኝ። እናስብበታለን። እሺ እናመሰግናለን። አክብራችሁን ስለተገኛችሁ ከልብ እናመሰግናለን። የፕሮግራማችን የጥያቄና መልስ ውድድር እንደመሆኑ አምስት ጥያቄዎች ለእያንዳንዳችሁ ይደርሳችኋል። እሱም ጥያቄውን በጣም መልክ ታነሱታላችሁ። የደረሳችሁን የዕጣ ቁጥር ትነግሩኝና እኔ ጠይቃችኋለሁ ማለት ነው። ግን አንድ ሰው ተጠይቆ ካልተመለሰ የሚያውቅ ወይ ደግሞ ጥያቄውን መመለስ የሚችል ቀድሞ ደወሉን መደወል እዚች ጋር አለች አይደለ? እችን እንደዚች በማድረግ የጥያቄውን ግማሽ መውሰድ ይችላል ማለት ነው። አንድ ጥያቄ 500 ብር ያለው ሲሆን ግማሹ ያው 250 ብር ነው ማለት ነው። ስለዚህ ጠንቀቅ ብላችሁ ለመመለስ ሞክሩ። ዕጣ ቁጥሮች አሉኝ እዚህ ውስጥ። እዚች ጋር በታማኝነት 5 የዕጣ ወረቀቶች ታነሳላችሁ። 5 ማን ቀረ? እናቀርባለን ለወደፊት እያየን። እንግዲህ ተመርጠው የቀሩ ሁሉም ያንተ ጥያቄዎች ናቸው። እሺ ጥያቄያችንን ልንጀምር ነው። ዝግጁ ናችሁ? ዝግጁ ነን። ታዲያ ሳዩና። እሺ ከማን ልጀምር? በዚህ በኩል ልጀምር ወይስ በዚህ በኩል? ቅድም ቤት ነው የጀመርኩት። ስለዚህ በዚህ ነው የምጀምረው ማለት ነው። ቀኛው ላይ። ስለዚህ ከአንተ ጀምራለሁ። ከንጉስ ልጀምር? አሳልፈ ሰጠህ? እሺ ንጉስ ካንተ ልጀምር። እሺ ችግር የለም። ጥያቄ ቁጥር 10 የመጀመሪያ ተጠያቂ የመጀመሪያ ቁጥር ጥያቄዋን ወደ እኔ። ጥያቄ ቁጥር 10 በጣም ፈታ ብላችሁ እንድትጀምሩ የሚያደርግ ጥያቄ ነው። በጣም ቀላል ጥያቄ ነው ብዬ አስባለሁ። ተረትና ምሳሌ ነው ወይ ደግሞ ምሳሌያዊ አነጋገር ነው። ውሃ ሲወስድ ዳሽ ይላል። እያሳሳቀ ሳኩለታ። ውሃ ሲወስድ እያሳሳቀ በትክክል ተመልሷል። የ500 ብር ሽልማቱን ወስዷል ወይም ደግሞ ገቢ አድርጓል ማለት ነው። ሁለተኛ ተጠያቂ ወደ እሺ ቁጥርህንም አታያት እኔ ልልህ ብለህ ነው። እሺ እኔ አይላለሁ ግድ የለም። ጥያቄ ቁጥር 18 ጥያቄ ቁጥር 18 በኢትዮጵያ የማይዳሰሱ የቱሪስት መስህቦች ተብለው ከተመዘገቡ ቅርሶች ሁለቱን ጥቀስ። የማይዳሰሱ ጥምቀት
ጥምቀት አሸንዳ ምናልባት ወይ አይደለም። እሱ በሂደት ላይ ያለ ነው። እግዚአብሔር ከፈቀደ ያው እንግዲህ ይመዘግብልናል ብለን እናስባለን። አጭር የሰከንዶች ናቸው ያሉ፣ እነሱን ተጠቀምባቸው። መስቀል በትክክል ተመዝግቧል። የገዳ ሲስተማችንም ተመዝግቧል። የሲዳማ ባህል የሆነው የፊቼ ጨምበላላ እሱም ተመዝግቧል። ስለዚህ በማይዳሰሱ ቅርሶች ሀብታሞች ናቸው ማለት ነው። እናመሰግናለን። ስለዚህ አንተም የ500 ብር መልሱን መልሰሃል። ቀጣይ ተጠያቂ ናኡድ እያልኩ ልቀጥል። ጥያቄ ቁጥር 9 ጥያቄ ቁጥር 9 በኢትዮጵያ የመጀመሪያ ሆስፒታል ማን ነው? በኢትዮጵያ የመጀመሪያው ሆስፒታል ማን ነው? አሁንም ስለሳኩኝ እያሳሳቀ እንዳትለኝ። ዘውዲቱ አይደለም። ጥያቄውን መመለስ የሚል ልክ ካልሆነ ንጉሴ ለመሞከር እሺ። ሚሊኒክ ሆስፒታል ሚሊኒክ ሆስፒታል ነው። 12 እና ሚሊኒክ ይሳታብኛል። እኔራ ጎረቤት ናቸው። የ250 ብሩ እንግዲህ ተካፍሏል ማለት ነው። አሁን ወደ ማን? አቤሴሎም ወደ አቤሴሎም። ጥያቄ ቁጥር 17 ጥያቄ ቁጥር 17 እሺ። ወደ ዓለሙ ሄደናል። ከሀገር ወጥተናል። በዓለም ላይ ትልቁ እንስሳ ማን ነው? ትልቁ እንስሳ ትልቅ እንስሳ በግዝፈት ነው። ግዙፍ ትልቅ ነው ይባላል። ዝሆን። ከዝሆን የበለጠ ደግሞ የሆነ እንስሳ አለ። እሺ አልተመለሰም። መሞከር የሚችል ደወሉን አጮሃል። ናኡድ ይቅርታ፣ ናኡድ አሳ ነባሪ በትክክል ተመልሷል። አቤሴሎም ያልመለሰውን ጥያቄ ናኡድ 250 ብሩን ገቢ አድርጓል ማለት ነው። አሁን ተጠያቂ ማን ነው? ንጉስ። ጥያቄ ቁጥር 19 ጥያቄውን ከመጠየቅ በፊት ግን አንተ ጋር እስቲ ገጠመኞች ካሉ እንግዲህ ሞባይል ጋር በተያያዘ ጥገና ጋር በተያያዘ ነገር ብዙ ገጠመኞች ይኖራሉና አንዳንዴ የምታደርጉትም ነገር አለ ይባላል። እኔ አላየሁም፣ ግን እስቲ ካሉ ገጠመኞች መካከል ያው ጥገና ብዙ አስቸጋሪ ነው። ከስተመር ብዙ ትረስት አይኖረውም እና የሆነ ሰዓት ግን ማረሳው ትልቅ ሰውዬ ነውና ስክሪኑን እንዲቀየርለት ነበር የፈለገው እና ስክሪኑን የቀየርነት በቃ እንዲ በመስኮቱ እንዲ ነው አንገቱን ምንም በሰከንድ አያሳርፍም። እንዲ ያዞርም ፊቱን ራሱ ጋሽ ያረፈልቱ አይ ሰላም ሆኖ እንደዚህ ያየው ሲሰራ ነው ማለት እና ፊት ለፊት ቀየርለትና ስክሪኑን ፕላስቲክ አለ ስክሪኑን እንዲጣበቅ ጎማ የብር ላስቲክ እሱን ጠምጥመን እስኪደርቅ ራሱ 10 ደቂቃ ቆሞ ነው የጠበቀን እያየን ፊት ለፊት። ከዛ ፈተን ሰጠነው። ፈተን ከሰጠነው በኋላ ሽሎ ከፍሎ ሄደና በር ላይ ደርሶ ተመልሶ ምንድነው የስልክ ኪሎ ጨመረብኝ ብሎ የኪሎ አስከፈላችሁት? እብሪ ነው ኪሎ ጨመረብኝ ብሎ ምን እንደገና ምን ያክል ኮዝ ፈላጊ እንደሆነ ሰውየው እና በጥገና ትንሽ አስቸጋሪ ነው። ኪሎ ጨመረብኝ ብሎ መጥቷል። ኪሎ ማስከፈል ነበረባችሁ እንግዲህ። እሺ ወደ ጥያቄው ስንሄድ ጥያቄ ቁጥር 19 ንጉስ በሁለት ነጥብን ለምን እንጠቀምበታለን? የስርዓተ ነጥቦች አሉ አይደል? ሁለት ነጥብን ለይተን ለምን እንጠቀምበታለን? የስርዓተ ነጥብ ጥቅሞች መቼስ ተምረናል አይደል? ሁለት ነጥብን ለምን እንጠቀማለን? ሰዓትን ከደቂቃ መለያ ያው ከሞባይል ጋር የተያያዘ ስለሆነ እሺ፣ ሰዓትን ከደቂቃ ጋር ለመለየት በትክክል ተመልሷል። የድሮ ጽሁፎች ላይ ደግሞ መሀል ላይ መጽሐፍ ቅዱስ ላይ ቃልን ከቃል ለመለየት እንጠቀምበታለን። በትክክል ተመልሷል። ቀጣይ ተጠያቂ ዮሐንስ ነው።
ዮሐንስ ሌለ ወይስ 7 ቁጥር? እሺ ጥያቄ ቁጥር 7 ጥያቄ ቁጥር 7 እሺ የሞናሊዛ ስዕልን የሳለው ሰዓሊ ማን ይባላል? ዳቪንቺ። ሙሉ ስሙን ጥራ። ሊዮናርዶ ዳቪንቺ። ሊዮናርዶ ዳቪንቺ። የ500 ብር ጥያቄውን በልቷል ማለት ነው። ቀጣይ ተጠያቂ ናውድ። እየጠበቅኩ ነበር። ደውሏል ልታጮህ። ጥያቄ ቁጥር 15 በኢትዮጵያ የሳቅ ንጉስ እየተባለ የሚታወቀው ሰው ስሙ ማን ይባላል? ትንሽ ደግሞ በሳቅ የሳቅ ንጉስ እያልን በጣም እናውቀው ሰው አለ። በጣም ይስቃል፣ በጣም ያስቃል። ባይሆን እንኳን በሳቅን ብታጅበን ጥሩ ነው። ሳቁ መልስ ነው። እድል እየሰጠችኝ ነው። እድል እየሰጠው ነው። የ500 ብር ጥያቄ ነው እንግዲህ ሞክር። እሺ ትንሽ ደቂቃ ነው፣ ሰከንዶች ናቸው ያሉት። የማታውቀው ከሆነ አላውቀውም ይባላል። የሚያውቅ ሰው ካለ ደወሉን። አብሲሎ አጭኋል። ሙሉ ስሙን አላውቀውም። በላቸው መሰለኝ ስሙ። ከበላቸው በኋላ ማን ያለው? በላቸው ተካ ነው። አስተካክለው በላቸው በላቸው ናቸው። ግን የአባቱን ስም ገጠመልኝ አንተ። በላቸው ናቸው ሞልኛል፣ ግን ከናቸው ውጪ ነው። የሚሞክራለ እኔ ልመልሰው። ግማሽ ነጥብ ልስጠው። ዳይሬክተራችን ግማሽ ነጥብ ይሰጠው። ስለዚህ በላቸው ስላለ በላቸው ግርማ ይባላል። የሳቅ ንጉስ ነው። ስለዚህ ላንተ ግማሽ ነጥብ እንሰጣለን። አጨብጭቡለታ። እሺ ቀጣይ ተጠያቂ አንተ አቤሴሎም ነህ ማለት ነው። ጥያቄ ቁጥር 6 የኮንስትራክሽን ባለሙያ ነኝ ብለሃል። አዎ። እስቲ አንተስ የሚያዝናኑ የሚያሳዝኑ ገጠመኞች ይኖሩሃል መቼስ በስራ? አሁን የማስታውሰው የለም። ያው በስራ ምክንያት ወደ ተለያዩ የሀገራችን ክፍሎች የመንቀሳቀስ እድሉ ነበር ከዚህ በፊት ወደ ሰሜንም ወደ ምዕራብ ኢትዮጵያ። ያው የተለያዩ ገጠመኞች ይኖራሉ ከቋንቋ ጋር የተያያዙ ምናምን። አሁን እንዳጋጣሚ ስለጠየቅሽኝ የማስታውሰው ገጠመኝ የለኝም። አሁን ላስታውሰው የሚችለው ገጠመኝ የለኝም። እሺ ወደ ጥያቄው ሄዳለሁ። የሆነ ቁጥር ላንተ ቀላል ነው ይሄ። በስማም ለኢንጂነር የሆነ ቁጥር ከሆነ ቁጥር ጋር ተባዝቶ መልሱ የተባዛው ቁጥር የሚሆነው ከምን ጋር ሲባዛ ነው? ጥያቄው ደግምልኝ። የሆነ ቁጥር ከሆነ ቁጥር ጋር ተባዝቶ መልሱ የተባዛው ቁጥር የሚሆነው ከምን ጋር ሲባዛ ነው? ከአንድ ጋር ሲባዛ። ከአንድ ጋር። የ500 ብር ጥያቄውን መልሷል። ቀጣይ ንጉስ ጥያቄ ቁጥር 13 ጥያቄ ቁጥር 13 ጥያቄ ቁጥር 13 የወርቅ ጥራት የሚለካው በምንድን ነው? የሆነ የምንለካበት ነገር አለ። መርካቶ ያ ካራት በትክክል መልሶታል። አሁንም ሄደው ወደ ዮሐንስ ነው። 12 ቁጥር ጥያቄ ቁጥር 12 ዮሐንስ እስቲ የምታጋራን የሚያዝናና ነገር ካለ? እኔ ጋር እንኳን ያን ያክል የለም። ማለት በከስተመር ጋር በሽያጭ ደረጃ ስለሆነ የምንገናኘው ያው እንደሱ እንደዚህ አይነት ነገሮች ብዙ አያጋጥሙም። ኦልሬዲ መሸጥ ነው፣ ይመጣል ይሄዳል። በቃ ሰላማዊ በሆነ ነገር ነው የምንለያየው። ብዙም ገጥሞኝ አያውቅም እንደዚህ አይነት ነገር ማለት ከዛ በፊት በልጅነት ምናምን እሱም ማስታወሰው አይደለም። ደስ ይለናል። እንደዛ ካልሆነ በስተቀር ስራ ላይ ደስ ይለናል በታስታውስ። ቢሆን ይረሳል ብዙ ረጋ ብለህ ካላስታወስከው። ጥያቄ ቁጥር 12 በየአመቱ ፕሬዝዳንት የምትቀያየር ሀገር ማን ናት? ይሁንች ሀገር አለች። በአመት ነው የምትቀያየረው። አፍሪካ ውስጥ አይደለችም። መቼም አይሆንም አፍሪካ አይ ከዚች ሀገር ተሞክሮ የምንወስድ ይመስለኛል። እስቲ እኛ በ5 አመት ነው ፕሬዝዳንታችንን የምንቀይረው። ያው ሊቀየርም ላይቀየርም ይችላል፣ ግን ያው 5 አመት በምርጫ ነው። አዎ
በምርጫ ነው። ግን አንድ አመት ነው ማገልገል የሚችሉት እና በየአመቱ ትቀይራለች። አልቻልኩም። እሺ ይለፈኝ ብሏል ወይም ደግሞ አላውቀውም ብሏል። ከባድ ጥያቄ ነው። የሚያውቅ ካለ ደወሏን ማጮህ ይችላል። ለመልሰው ነው። ተስማምታችኋል? ስዊዘርላንድ ናት። ሀገረ ስዊዘርላንድ በየአመቱ ፕሬዚዳንት ትቀያይራለች። አሁን ወደ ናኦድ ነኝ። ጥያቄ ቁጥር 4 ናኦዲስ ከዚህ ከምትሰራቸው ማህበራዊ ሚዲያ ላይ በጣም ጥሩ ነህና እስቲ ከዛ የምትለን ነገር ካለ? ያው ሶሻል ሚዲያ ላይ ብዙ ጊዜ ቀልዶች ወይ አንዳንድ ነገሮች የምንጽፈው ግን ካሁን በፊት የጻፍኩት አንድ ግጥም ነበረ። እሱን ግጥም በዚህ አጋጣሚ እንቀበላለን። እንቀበለው። በጣም ቆይቷል። ኦልሞስት አሁን ላይ ግን እየጻፍኩ አይደለም። ትንሽ እንትን ብያለሁና የግጥሙ ርዕስ ቢሆን ምን አለበት ይላል። ወጥቶ መቅረት ሳይሆን እንደ ውሃ ሽታ ሀጆች ቢመለሱ ከሄዱበት ቦታ ቢቻልም ደርሶ መልስ ጠዋት በወጥቶ ማታ ምስላል ቢኖረው የሰማይ ከፍታ እጅግ ጥሩ ነበር ሙታንን መጎብኘት ደግ እያስመለሱ ክፉን መሸኘት። እሺ እናመሰግናለን። ጥያቄ ቁጥርህ 4 ነው አይደል? ጥያቄ ቁጥር 4 ቀለል ያለ ይሆንልኝ አስተያየት እናደርጋለን ለግጥሙ ብለን። እሺ አሁን አንድ ሙዚቃ እናሰማህና የዛን ሙዚቃ ስንኝ ትቀጥልልናለህ። ከዛ ደግሞ የሙዚቀኛው ወይም ደግሞ የዘፋኙ ስም ትነግረናለህ። ስለዚህ ዳይሬክተራችን ያሰማናል የሰማኸውን ሙዚቃ። ዘፋኙ ማህሙድ አህመድ ይመስለኛል። ማህሙድ አህመድ። እሺ ጥያቄው ምኒልክ ወስናቸው። እሺ እኛ አንተን ነው ምኒልክ ወስናቸው። እሺ ምኒልክ ወስናቸው። በፍቅራችን መሀል በትክክል ተመልሷል። እንደምንም የ500 ብር ጥያቄውን ወስዷል። እሺ ቀጣይ ተጠያቂ ሲሎ ጥያቄ ቁጥር 1 የመጨረሻ ጥያቄ ነው። አንድ ቁጥር ዋው! የመጨረሻ ጥያቄ ነው። እሺ ጥያቄ ቁጥር 1 አቤሴለው አቡጃ የማን ዋና ከተማ ናት? የናይጄሪያ። በትክክል ተመልሷል። የ500 ብር ጥያቄውን ላፍ አድርጓል ማለት ነው። ወደ ንጉስ ሄዳለሁ። ንጉስ ተፎካካሪ በዝቷል። የመጨረሻ ጥያቄ ቁጥር 11 ጥያቄ ቁጥር 11 እሺ በአፍሪካ ትልቅ የቆዳ ስፋት ያላት ሀገር ማን ናት? ናይጄሪያ። በትክክል ተመልሷል። እሺ ዮሐንስ የመጨረሻ ጥያቄ 8 ጥያቄ ቁጥር 8 ጥያቄ ቁጥር 8 መጽሐፈ ሄኖክ የሚባል መጽሐፍ አለ። መጽሐፈ ሄኖክ በየትኛው የሀገራችን ክፍል ይገኛል? መጽሐፉስ ምንድን ነው? የሚገኘው ጣና አካባቢ ወይ በአሁኑ ሰዓት ወይስ የተገኘበት? እንደፈለክ የተገኘበት አካባቢ ወደ ጣና አካባቢ ይመስለኛል። እሺ የሚያወራው ብዙ ጊዜ ስለ ወደቁት መላእክት ምናምን ስለ ኒፍሊሞች ያወራል። አሁን የሚገኝበት ቦታ መገኛውን ሳይሆን አሁን በዚህ ሰዓት የሚገኝበት ባህር ዳር አካባቢ ወይ አይደለም? የሚያውቅ ካለ ከእናንተ መሀል አገር ውስጥ ነው ያለው አይደል? አገር ውስጥ ነው ያለው። ጣና ስላልሆነ ነው። ከዛ ናኦዴ ደውሎ ነው ጮኋል። አሁን ለመሞከር ያክል ነው።
እሺ የሚገኝበት ዝዋይ። እሺ ያው እንዳለው ነው የሚያወራው ደግሞ ያው ስለ ዶክተር መላእክት ስለ ሚስጥራት ነው። ሚስጥራት ነው። በየትኛው የሀገራችን ክፍል ይገኛል የሚለው በዝዋይ ዝዋይ ደሴት ዝዋይ ደሴቶች ውስጥ ነው የሚገኘው። በትክክል ታዲያ አንደኛው የመጽሐፍ ትልቁ የመጽሐፍ ቅዱስ ክፍል ነው ተብሎ ነው የሚታሰበው። በዓለም ላይ በቃ ኢትዮጵያ ውስጥ ብቻ ነው ያለው። በዝዋይ ደሴት ውስጥ ነው የሚገኘው መጽሐፈ ሄኖክ። ስለዚህ 250 ብር ወስደሃል ማለት ነው። አሁን ጥያቄ ወደ ማን ነው? ወደ ናውድ። አሁንም ወደ አንተ ነው የመጣሁት። ጥያቄ ቁጥር 14 ጥያቄ ቁጥር 14 እየበላ የሚያለቅስ እንስሳ ማን ነው? አዞ። ያዞምባ። እሺ በትክክል ተመልሷል። ቀጣይ ተጠያቂያችን ጥያቄ ቁጥር 5 አንድ ደብቀህ ነበር ማለት ነው። ገና አለ። እሺ ጥያቄ ቁጥር 5 ከዚህ በፊት የማስተዋል ጥያቄ ነው። አስተውል። ከዚህ በፊት የነበረው የ200 ብር ቀለም ምን አይነት ነው? የ200 ብር ኖት አልነበረም ከዚህ በፊት የ200 ብር ኖት አልነበረም። በትክክል መልሶታል። የ500 ብር ጥያቄውን መልሷል ማለት ነው። ቀጣይ ተጠያቂ ንጉስ። ጥያቄ ቁጥር 3 ጥያቄ ቁጥር 3 እሺ ጥያቄ ቁጥር 3 ኦኬ። ይሄም የማስተዋል ጥያቄ ነው። ወደ ላይ የሚጨምር ወደ ታች ግን በጭራሽ የማይቀንስ ነገር ምንድን ነው? ወደ ላይ የሚጨምር ወደ ታች ግን በጭራሽ የማይቀንስ ነገር ምንድን ነው? ኑሮ። ኑሮ እውነት ነው። ቀድሞሃል ይመስለኛል አይደል? ማን የቀደመው? ማን ቀደመ? ያልቀደመው በበለስ ማን የቀደመ? ዳይሬክተራችን እያየን ስለነበር አቤሴሎም ተብሏል። አቤሴሎም እድሜ መጨመር እንጂ መቀነስ የማይችል ነገር ቢኖር እድሜያችን ነው። ቀጣይ ተጠያቂ ዮሐንስ። ጥያቄ ቁጥር 16 የአልጄሪያ ዋና ከተማ ማን ትባላለች? አልጀርስ። ጥያቄ ማለት ነው። እሺ ጥያቄ ቁጥር 20 ጥያቄ ቁጥር 20 ምን ይሆን? የዓለም ቅርስ የሆነው ታጅ መሃል የሚገኘው የት ሀገር? ህንድ። በትክክል ተመልሷል። ኩቺ መቼም ብላል። እሺ ቀጣይ ተጠያቂ አቢሴሎም። ጥያቄ ቁጥር 2 የመጨረሻ ጥያቄ ነው የሚሆነው። መዝጊያችንም በተረትና ምሳሌ ጥያቄ ነው የሚሆነው። የቆጡን አወርድ ብላ የብብቷን ጣለች። ጥያቄዎቻችንን ጨርሰናል። ተወዳዳሪዎቻችን ቆንጆ ቆይታ ስለሰጣችሁን ከልብ አድርገን እናመሰግናለን። ውጤት ለማሳወቅ ዳይሬክተራችን ጨርሶ እስኪሰጠን ከፍት በልሰን እንመጣለን። መልካም ቆይታ ይሁንላችሁ። የትም እንዳትሄዱ። ተመልካቾቻችን ውጤቱ ደርሶናል። በውጤቱ መሰረት አቤሴሎም 5 ጥያቄዎችን ተጠይቆ 3 በትክክል መልሶ 2 የሰው ጥያቄ መልሶ 2500 ብር። ሰለሞን 5 ጥያቄዎችን ተጠይቋል። 2 የሰው ግማሽ መልሶችን መልሶ 2000 ብር። ዮሐንስ 5 ጥያቄዎችን ተጠይቋል። 3ቱን መልሶ 1500 ብር። ንጉስ 5 ጥያቄዎችን ተጠይቋል። 4 ተኩል
መልሰዋል። ስለዚህ 2250 ብር ተሸላሚ ይሆናል። በነበረን ቆንጆ ቆይታ ከልብ አድርገን እናመሰግናለን። ተመልካቾቻችን በቀጣይ ሳምንት በሌሎች እንግዶች በሌላ ፕሮግራም እንገናኛለን። እስከዛው ቸርን ሰንብት። ቻው